አሁን በደረሰን መረጃ ኢራንን ለማጥቃት አሜሪካ የጦር ሰፈሮችን እንድትጠቀም ፈቅጃለሁ ስትል እንግሊዝ አስታውቃለች። እንግሊዝ አሜሪካ የጦር ሰፈሮቿን ኢራንን ለማጥቃት እንድትጠቀም ፈቀደች። የብሪታንያው ጠቅላይ ሚኒስትር ኬር ስታርመር አሜሪካ በኢራን የሚሳኤል ጣቢያዎች ላይ ለሚሰነዝረው ጥቃት የብሪታንያን 2 የጦር ሰፈሮች እንድትጠቀም ሀገራቸው መስማማቷን አስታውቃለች። ዩናይትድ ስቴትስ የብሪታንያን የጦር ሰፈሮች ውስን ለሆነ የመከላከያ ዓላማ ለመጠቀም ፍቃድ ጠይቃለች ያሉት ስታርመር ሀገራቸው ጥያቄውን መቀበሏን በኤክስ ገጻቸው ባስተላለፉት መልእክት አስታውቋል። እስካሁን በነበረው ሂደት እንግሊዝ በአሜሪካና እስራኤል ጥምር ጥቃት በቀጥታ ባትሳተፍም የኢራን አካሄድ ግዴለሽነት የተሞላበትና የብሪታንያውያንን ሕይወት ለአደጋ የሚያጋልጥ በመሆኑ ይህንን ውሳኔ ለማሳለፍ እንደተገደዱ ጠቅላይ ሚኒስትሩ ገልጸዋል። ኢራን ኢላማ ባደረገቻቸው የመካከለኛው ምስራቅ አገራት ውስጥ 200,000 ብሪታንያውያን እንደሚገኙ የገለጹት ስታርመር ይህንን ስጋት ለማስቆም የሚቻለው ሚሳኤሎቹን ከማከማቻ ዲፖቻቸው ወይም ከመተኮሻ ጣቢያዎቻቸው ላይ ማውደም ሲቻል ብቻ ነው ብለዋል። ኢራን በቀጠናው ላይ ሚሳኤሎችን እንዳትተኩስ፣ ንጹሃን ዜጎችን እንዳትገል፣ የብሪታንያውያንን ሕይወት ለአደጋ እንዳታጋልጥ ብሎም በጉዳዩ ውስጥ እጃቸው የሌለባቸውን ሀገራት እንዳትመታ ለመከላከል ሲባል ይህንን ጥያቄ ለመቀበል ወስነናል ሲሉ ነው ኬር ስታርመር በመግለጫቸው ያስታወቁት። አሜሪካ የትኞቹን 2 የብሪታንያ ጦር ሰፈር እንደምትጠቀም በስም ባይጠቀስም በቆጵሮስ የሚገኘው አክሮቲሪ አደገኛው አንደኛው ሳይሆን እንዳልቀረ ተገምቷል። ይህ በእንዲህ እንዳለ የጠቅላይ ሚኒስትሩን መግለጫ ተከትሎ በቆጵሮስ የሚገኘው የብሪታንያ አክሮቲሪ የአየር ኃይል የጦር ሰፈር በድሮን ተመቷል። በጥቃቱ ቀላል ጉዳት ቢደርስም እስካሁን የሰው ሕይወት እንዳልጠፋ ተዘግቧል። ብሪታንያ በዚህ ጦርነት ውስጥ እጇን ማስገባቷ ግጭቱ ይበልጥ ዓለም አቀፋዊ መልክ እንዳይዝ እያደረገው ነው። በተለይም በሜዲተራኒያን ባህር ላይ የሚገኘው የቆጵሮስ የጦር ሰፈር መመታቱ ጦርነቱ ከኢራን ድንበር አልፎ በአውሮፓ አቅራቢያ ወደሚገኙ ወታደራዊ ይዞታዎች እየተስፋፋ መሆኑን ያሳያል ሲል የዘገበው ዘ ጋርዲያን ነው። ይህ በእንዲህ እንዳለ እስራኤል በቤይሩት ላይ ጥቃት ሰነዘረች። የእስራኤል አየር ኃይል ጀቶች በሊባኖስ ዋና ከተማ ቤይሩት ላይ ከባድ የአየር ድብደባ መፈጸማቸው ተገለጠ። እስራኤል ይህንን ጥቃት የሰነዘረችው የሊባኖሱ ታጣቂ ቡድን ሂዝቦላህ በሰሜን እስራኤል ሃይፋ አቅራቢያ በሚገኘው የጦር ሰፈሯ ላይ የሮኬትና የድሮን ጥቃት መሰንዘሩን ተከትሎ ነው። እስራኤል በቤይሩት ብቻ ሳይሆን በደቡባዊ ሊባኖስ መንደሮችና በምስራቃዊው የቤቃ ሸለቆ መጠነ ሰፊ ጥቃቶችን እያካሄደች መሆኑ ተዘግቧል። ሂዝቦላህ ባወጣው መግለጫ በእስራኤል ላይ የሰነዘረው ጥቃት የኢራኑ መንፈሳዊ መሪ አያቶላህ አሊ ካሚኒ መገደላቸውን ለመበቀል መሆኑን አስታውቋል። ቡድኑ ሊባኖስና ሕዝቧን ለመከላከል እንዲሁም ለተደጋገመው የእስራኤል ወረራ ምላሽ ለመስጠት በሚል ጥቃቱን እንደሚቀጥል ዝቷል። የእስራኤል ጦር በበኩሉ በመላው ሊባኖስ ሂዝቦላህን በኃይል እየመታ መሆኑን አረጋግጧል። ሂዝቦላህ በዘመቻው ውስጥ ለመሳተፍ ባሳለፈው ውሳኔ ላይ እርምጃ እንወስዳለን፣ ድርጅቱ በእስራኤል መንግስት ላይ ስጋት እንዲፈጥር አንፈቅድም ብሏል። እስራኤል አክላም ሂዝቦላህ የሊባኖስን መንግስት እያፈራረሰ ነው፣ ለውጥረቱ መባባስም ተጠያቂ ነው ስትል ወቅሳለች። በመካከለኛው ምስራቅ ያለው ግጭት በአንድ በኩል አሜሪካና እስራኤልን በሌላ በኩል ደግሞ ኢራንና አጋሮቿን ሂዝቦላህን ጨምሮ ያሳተፈ ቀጠናዊ ጦርነት እየሆነ ይገኛል። በመካከለኛው ምስራቅ የሚገኙ በመቶ ሺዎች የሚቆጠሩ የውጭ ሀገራት ዜጎችና በሚሊዮን የሚቆጠሩ የአካባቢው ነዋሪዎች በጦርነቱ ስጋት ውስጥ ወድቀዋል።